ሰላም ወደ ኪኮፍ አበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በአሁኑ ሰዓት እንግዲህ በጣም አንገብጋቢ ዜና ወጥቷል ማለት ይቻላል። ከነዛ መካከል እንዲሁም አርሰናል እና ማንቸስተር ዩናይትድን የተመለከቱ አንገብጋቢ ዜናዎች ናቸው የወጡት። ከነዛ መካከል ኒኮ ዊሊያምስ በአርሰናል ዙሪያ የወጡ መረጃዎች አሉ። እንዲሁም ደግሞ ቪክቶር ዮኬሬሽን ይመለከታል። ቪክቶር ዮኬሬሽ የወጣበት መረጃ ማለትም እንደ ፖርቹጋሉ ሪካርድ ፖርቹጋል ማለት ነው። በዚህ ሳምንት ዮኬሬሽን በሚመለከት በጣም ብዙ ዘገባዎች ነበር ሲሰራ የነበረው። ታዲያ በትላንትና ዕለትም ማለት ሌሊት ላይ ያወጣው ዘገባ አለ። ይህስ ምንድን ነው የሚለውን አብረን እንመለከታለን። እስከዛው ድረስ በቻናላችን ላይ አብራችሁ እንድትቆዩ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ እያደረጋችሁ እንድትቆዩ ስል በአክብሮት አሳስባለሁ። እንዲሁም ቀረ የምትሉት ካለ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እንድታስቀምጡልን ስል በአክብሮት ጠይቃለሁ። ወደ መጀመሪያዎቹ መረጃዎቻችን ስናልፍ እንግዲህ ኒኮ ዊሊያምስ እናገኛለን። ኒኮ ዊሊያምስ ራሱን ለባርሴሎና አቅርቧል እያሉ ነው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ባርሴሎናዎች ለሱ ልጅ ፍላጎት ባይኖራቸውም ነገር ግን ኒኮ ዊሊያምስ ደሞዙንም ለመቀነስ ሁላ እያሰበ ይገኛል እየተባለ ነው። ከባርሴሎና በተጨማሪ ባየር ሙኒክም የዚህ ልጅ ፈላጊ እንደሆነ ይታወቃል። እንዲሁም አርሰናል እናውቃለን። አርሰናልም ሁነኛ የኒኮ ዊሊያምስ ፈላጊ ክለብ እንደሆነ የምናውቀው ነገር ነው። ነገር ግን ኒኮ ዊሊያምስ ወደ ባርሴሎና መሄድ ፍላጎቱ እንደሆነ ነው እየተነገረ ያለው። ለዚህም ደሞዙን ለመቀነሱላ ስምምነት ላይ እየደረሰ ይገኛል እየተባለ ነው። ነገር ግን ለምሳሌ አሁን ባርሴሎናዎች ለምንድን ነው ማስመረም የማይፈልጉት ከተባለ ወደ 58 ሚሊዮን ዩሮ ነው ለዚህ ልጅ መክፈል ያለባቸው ለአትሌቲኮ ቢልባኦ ማለት ነው ይህ ልጅ ለማግኘት። እንዲሁም ከፍተኛ ደሞዝ አለው። እንደገናም ከፍተኛ ኮሚሽንም የሚያስወጣቸው ተጫዋች ነው እና የገንዘብ መጠኑ የዚህ ልጅ ከሚታሰበው በላይ ሆኖባቸዋል። ለዚህም ኒኮ ዊሊያምስን ማስፈረም አይፈልጉም። ነገር ግን ባየር ሙኒክ በዚህ ልጅ ዙሪያ በጣም ግፊት እያሳደረ ይገኛል። ልጁም ያው ከባርሴሎና ውጪ ሌላ ክለብ ካለ የመዘዋወር ቻንስ እድል እንዳለው እየተነገረ ይገኛል ማለት ነው። ከዛም በተጨማሪ አርሰናል ያው ከዚህ ልጅ ጋር ያለው ነገር ሳምንት በሄደ ቁጥር ጊዜ እየገፋ በሄደ ቁጥር ፍላጎቱ እየቀነሰ ይገኛልና ምናልባትም አዲስ ንግግሮች ቀጥለው የሚደረጉ ከሆነ በዚህ ልጅ ዙሪያ ጥሩ ነው ማለት ይቻላል። እንደገና እዚሁ አርሰናል ቤት ስንቆይ ለቪክቶር ዮኬሬሽ 46.8 ሚሊዮን ፓውንድ እንዳቀረቡ ነው ሪካርድ ፖርቹጋል የዘገበው። ታዲያ 8.5 ሚሊዮን ፓውንድ ደግሞ እየታየ የሚጨምር በአጠቃላይ ወደ 54 ሚሊዮን ፓውንድ ይጠጋል ያቀረቡት ገንዘብና ታዲያ ሌሊቱን የወጣ ዜና አለ በዚህ ልጅ ዙሪያ ማለት ነው። በቪክቶር ዮኬሬሽ ዙሪያ ቪክቶር ዮኬሬሽ ከዚህ ቀደም ንትርክ ውስጥ እንደገባ ቪዲዮ ሰርቼላችሁ ነበር ከስፖርቲንግ ክለብ ጋር ማለት ነው። ታዲያ በወጡት መረጃዎች መሰረት ልጁና ወኪሉ የሀሳባቸው ልክ ሆኖ ውል ማፍረሻው እነሱ እንዳሉት ወደ 50 ሚሊዮን ቀንሷል ማለት ነው። ታዲያ ይህም ሁለቱም ክለቦች ማለትም ማንቸስተር ዩናይትድ እና አርሰናልን ወደፊት ገፍተው እንዲቀርቡ እድል የሚያመቻችላቸው ይሆናል ማለት ነው። ትላንትም ተናግሬ ነበር። ምናልባት የሚካሰሱበት ደረጃ ካለ ሁለቱ ማለትም አርሰናልና ዩናይትድ ክሱ እስኪያልቅ የክሱ ሂደት እስኪያልቅ ቆም ብለው መጠበቅ እንዳለባቸው ስነግራችሁ ነበር። ምክንያቱም የሚያሸንፍበት እድል በጣም ከፍተኛ ነው ስላችሁ ነበር። እሱም ትላንት እንግዲህ ውል ማፍረሻ ዋጋ ወጥቷል። በዚህም እነሱ እንዳሉት ከ50 እስከ 60 ሚሊዮን ዩሮ ባለው ገደብ ውስጥ ይሆናል ማለት ነው ውል ማፍረሻው። ታዲያ እዚሁ ዮኬሬሽ ጋር ስንቆይ ሪካርድ ፖርቹጋል ምን ይላል? የማንቸስተር ዩናይትድ ፊርማን ለመቀበል ፍላጎት የለውም ሲል አሳወቀ ቪክቶር ዮኬሬሽ። ይህም እንግዲህ ወደ አርሰናል ለማምራት ሁነኛ አማራጭ ሆኗል እየተባለ ነው። ማንቸስተር ዩናይትድ የዚህ ልጅ ዋነኛው ፍላጊ ክለብ እንደሆነ ይታወቃል። ከዚህ ቀደም ከሩበን አሞሪም ጋር ዳግም የሚገናኙበት ቻንስ የሚፈጠርላቸው ሁኔታ ይኖራል ተብሎ ነበር። ነገር ግን ሪካርድ ፖርቹጋል እንዳለው ከሆነ ቪክቶር ዮኬሬሽ የዩናይትድን ፊርማ እንደማይፈልግ አሳውቋቸዋል እያለ ይገኛል። ሪካርድ ፖርቹጋል በዚህ ይህንን ሳምንታት ተውት ይህንን ወራት ማለት ይቻላል በዚህ ልጅ ዙሪያ በጣም ብዙ ዘገባዎችን ነበር ሲያሰማን የነበረው። ታዲያ አሁንም እያለን እንዳለው ማንቸስተር ዩናይትድን እንደማይፈልግ አሳውቋቸዋል እያለን ይገኛል። ወደ ፖግባ እንዙር እስቲ። ሞናኮ ለፖግባ የ2 ዓመት ኮንትራት አቅርበውለታል እየተባለ ነው። ንግግሮች አሁንም ቀጥሏል። ሞናኮ አንሱ ፋቲንና ፖግባን ለማስፈረም እየጣሩ እንደሆነ ነው እየተነገረ የሚገኘው። ሞናኮች አንሱ ፋቲን ለማስፈረም በሚያደርጉበት ጥረት እንግዲህ
ባርሴሎናዎች ፍላጎታቸው ያን ያህል ከፍተኛ እንዳልሆነ ነው እየተነገረ የሚገኘው። እሱን ለመግዛት የቀረበላቸውን ጥያቄ ውድቅ እንዳደረጉ ነው የተሰማው። ወደ ማንቸስተር ዩናይትድ ስንመለስ ምቦሞ እንመለከታለን። ቶማስ ፍራንክ ወደ ቶተናም ከሄዱ በኋላ ምቦሞ አብሯቸው ተከትሏቸው የመሄድ ቻንስ እንዳለው ሲናገር ነበር። ነገር ግን ምቦሞ የሰራው ስራ ትላንት ትንሽ ነገሮችን የሚቀይርበት ሁኔታ ተፈጥሯል ተብሎ እየታሰበ ነበር። ምንድን ያደረገው ካላችሁ ብራያን ምቦሞ በኢንስታግራም ስቶሪው ላይ ለቶማስ ፍራንክ የስንብት ደብዳቤ አዘል መልእክት ይጽፋል። ፒክቸሩን ተጠቅሞ ማለት ነው፣ ፎቶውን ምስሉን ተጠቅሞ ያሰልጣኙን። ታዲያ ዳግም መገናኘት የሚኖርባቸው ከሆነ የስንብት ደብዳቤ የስንብት መልእክቱን ባላሰፈረ ነበር እየተባለ ይገኛል። ያው ዳግም ከተገናኙ መሰናበት የማይጠበቅበትም እየተባለ ነው። ነገር ግን ልጁ ዩናይትድ መሄድ ካለው ፍላጎት የተነሳ አሰልጣኙን ገና ካሁኑም ተሰናብቷል እየተባለ ነው። ሌላኛው እዛው ዩናይትድ ቤስ ውስጥ ስንቆይ ፉት መርካቶ እንደዘገበው ከሆነ ቪክቶር ኦሲሜን ከዩናይትድ ጋር ንግግር ጀምሯል እየተባለ ነው። ማንቸስተር ዩናይትድ ይህን አጥቂ ለማስፈረም እስከ 10.2 ሚሊዮን ፓውንድ ድረስ ደሞዝ የሚፈልገውን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ናፖሊዎች ደግሞ ወደ 63.5 ሚሊዮን ፓውንድ ውል ማፍረሻ ነው የሚፈልጉትና ዩናይትድም ይህን ልጅ እንደሚፈልገውና ለማስፈረም ጥረት እያደረገ እንደሆነ ፉት መርካቶ ይዞት የወጣው መረጃ ያመለክታል። ከዚህ ቀደምም የአልሂላልን የዝውውር ጥያቄ የናስፈረመ ጥያቄ ውድቅ ማድረጉ የሚታወስ ሲሆን አሁን ደግሞ በዩናይትድ ራዳር ውስጥ መገኘቱን ተከትሎ ነው ዜናዎች እየወጡ የሚገኙት። ባየር ሊቨርኩሰን የማንቸስተር ሲቲውን የአጥቂ አማካይ ጄምስ ማካቲን ይፈልጋል። ይህ የ22 ዓመቱን የአጥቂ አማካይን ለማስፈረም ከማንቸስተር ሲቲ ጋር ድጋሚ የዝውውር መስኮቱ ሲከፈት ሰኞ ዕለት ማለት ነው ድጋሚ ለንግግር ለመቅረብ ዝግጅት ላይ ናቸው እየተባለ ነው። ናፖሊዎች ያው ቪክቶር ኦሲሜንን ለማጣት ቅርብ የሆኑት ናፖሊዎች እሱን ለመተካት እንግዲህ ከሳውዲ አረቢያ ክለቦች ጋር ግብ ውስጥ ገብተዋል እየተባለ ነው። በማን ጉዳይ ካላችሁ በሊቨርፑል አጥቂ ዳርዊን ኑኔዝ ነው። ዳርዊን ኑኔዝ በዚህ ክረምት እንደሚለቅ እርግጥ መሆኑ ፋብሪዚዮ ሮማኖ አሳውቆናል። ታዲያ ፈልገውት ብቅ ካሉ ክለቦች መካከል ናፖሊም ተገኝቶበታል ማለት ነው፣ ከነ ሳውዲ አረቢያ ክለቦች ጋር ተጨምሮ ማለት ነው። ፌነርባቼ የማንቸስተር ሲቲውን የግራ መስመር ተከላካይን ካይል ወከርን ይፈልጉታል። ይቅርታ የቀይ መስመር ተከላካይን ካይል ወከርን ይፈልጉታል እየተባለ ነው። ይህንን የመስመር ተከላካይ 35 ዓመት ሞልቶታል። ታዲያ የኤሲ ሚላን ቆይታው ማለትም በውሰት የኤሲ ሚላን ቆይታው ጥሩ ጊዜ አላሳለፍም። ታዲያው የጆዜ ሞሪኒዮ ፌነርባቼም ይህንን ይፈልጉታል እየተባለ ነው። ኤቨርተኖች የማንቸስተር ዩናይትዱን የቀድሞ አማካይን ፍሬድን ድጋሚ ለማስፈረም ጥረት እያደረጉ ነው ሲል ነው የቱርኩ ጋዜጣ እየተናገረ የሚገኘው። ታዲያ ይህንን የቀድሞ የማንቸስተር ዩናይትድ አማካይን ማስፈረም የሚችሉ ከሆነ ጥሩ ግብዓት እንደሆነ ይሰማቸዋል። አስቶን ቪላ ከጄሱስ ሮድሪጌዝ ጋር ንግግር ከፍተዋል ማለት ነው። የ19 ዓመቱ ስፔናዊውን የክንፍ መስመር ተጫዋችን ለማስፈረም የሪያል ቤቲስን ተጫዋች ማለት ነው ለማስፈረም ንግግር መጀመራቸውን ዚ አትሌቲክ ይዞት የወጣው መረጃ ያመለክታል ማለት ነው። በዛሬው የትራንስፈር ዘገባዎቻችን ይዘንላቸው የቀረብነው ቪዲዮ ይህንን ይመስላል። እስካሁን ድረስ ቀረ የምትሉት ሀሳብ አስተያየት ካለ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡ። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትውሉ ስል በአክብሮት አሳስባለሁ። በቀጣይ ቪዲዮዎች እስክንገናኝ ድረስ አብራችሁን ቆዩ።